ዛሬ ለየት ያለ የዳቦ አሰራር ይዤላችሁ መጥቻለሁ። በጣም ቆንጆ ነው፣ በጣም የሚጣፍጠው የእውነት ሞክሩ። ቪዲዮውን እስከ መጨረሻው አብረን እንሰራዋለን። በመጀመሪያ እዚህ ጋር የሚያስፈልገን ግማሽ ኩብ ወተት አድርጌያለሁ፣ እንዲሁም ግማሽ ኩብ ለብ ያለ ውሃ፣ ዘይት፣ እንቁላል እነዚህን በአንድ ላይ ሁሉንም አድርግና አቦካዋለሁ ማለት ነው። በጣም ቀላል ነው። የምትጠቀምኩት ይሄን አልኩሌቲ ነጭን ዱቄት 1 ኪሎ የተጠቀምኩት። እናንተ የሚበቃችሁን ያህል መጠቀም ትችላላችሁ፣ ቀንሳችሁ ግማሹን መጠቀም ትችላላችሁ ማለት ነው። በወተት በደንብ አድርጌ አቦካዋለሁ። ወተቱ ከሌላችሁ ችግር የለውም፣ በውሃ አድርጋችሁ ማብካት ትችላላችሁ ማለት ነው። ለመታሸት አልመቼ ስላለ በደንብ መታሸት ስላለበት እንደዚህ ዘርግቼ በደንብ አድርጌ እንደዚህ በደንብ እሾት መታሸት አለበት። የበለጠ ቆንጆ ነው የሚሆንላችሁ። ስታሽ በጣም ነው የሚያምረው፣ ስልስ ይላል እና በዚህ ሽት ካደረኩ በኋላ ሳህን ላይ አድርጌ ለ1 ሰዓት ኩፍ እስከሚል ድረስ እቆያለሁ ማለት ነው። እንደዚህ ሽፍ እናደርግና ለ1 ሰዓት ያህል አቆየዋለሁ። ምክንያቱም አሁን ያለው በጣም ሙቀት ስለሆነ አይቆይም ማለት ነው። እንደዚህ ቆንጆ ሆኖ ፉሩኛ እንደምትመለከቱት በጣም አሪፍ ነው። እዚህ ላይ ዱቄታችን እንደዚህ ሰንስና ያዘጋጀነው እኔ ትንሹ ሊጡ ረከት ያለ ነው። እናንተ ቀንስ አድርጋችሁ ስሩት። በደንብ አድርገን እዚህ ጋር እንትን እንለዋለን። ልክ ሮል እንዲሆንልን በደንብ እንደዚህ እንዘረጋዋለን። እንደዚህ ከዘረጋነው በኋላ ቤታችሁ እናንተ የገበታ ቅቤ ካላችሁ ዘይትን መጠቀም ትችላላችሁ። በነገራችን ላይ ቅቤ እናንተ የማትወዱ ከሆነ በቅቤው ምትክ ዘይት መጠቀም ትችላላችሁ። እንደዚህ አድርጌ የገበታ ቅቤ በደንብ አድርጌ ቀባዋለሁኝ። እዚህ ጋር በጣም ቆንጆ አሪፉ ጥቁር አዝሙድ እዚህ ነሰንስበታለሁ። በነገራችን ላይ የፈለጋችሁትን ከውስጥ ማረግ ትችላላችሁ። እናንተ ኑተላ መጠቀም ትችላላችሁ። ጆዝን የፈለጋችሁትን ከውስጥ እንደዚህ አድርጋችሁ በዚህ መልኩ ሮል እንጠቀልለዋለን ማለት ነው። በደንብ አድርገን ጫፍና ጫፉ እንዳይላቀቅብን በደንብ እናያይዘዋለን። ግን ጥቁር አዝሙድ በምትጨምሩበት ሰዓት ማለት ነው በደንብ እሽት አድርጉት። እሺ፣ በጣም ጥሩ ጣዕም ነው የሚኖረው። ሽታው ራሱ በጣም ቆንጆ ነው። እንደዚህ አድርጌ ጠቅልል ካደረኩት በኋላ መልሼ በመዳመጫ ዳመዳም ተጠርጓለሁ። ብዙ ሳይሆን ትንሽ አንዳንዴ ሳሳ እንዲክ ስለፈለኩኝ ማለት ነው። እንደዚህ ብዙም አይደለም። እንደዚህ እንደኔ እንትኑ እንዳይለያይባችሁ ጥብስ ጥብስ አያይዙሽን ይጥና እንትኑ ይጡን ማለት ነው። በዚህ መልኩ መጋገሪያዬ ላይ የገበታ ቅቤ ትንሽ ቀባውና እዚህ ላይ ያዘጋጀሁትን ሊጥ እዚህ ጋር አድርገዋለሁ። ይሄን ለግማሽ ሰዓት ብቻ አድርገዋለሁ ኩፍ እስከሚል ድረስ። እንደዚህ ካስተካከልኩት ካዘጋጀሁት በኋላ ውዶቼ የእውነት ነው የምላችሁ ስትበሉት ስትቆርሱት ዋው በጣም የሚጣፍጠው ሞክሩት። በዚህ መልኩ በናይሎን ሽፍን ካደረኩት በኋላ ለግማሽ ሰዓት አቆየዋለሁ። እንደያላችሁበት እንደየአካባቢያችሁ እንደ ኩሽናችሁ ወይ ደግሞ እንደ ማጥባችሁ ይለያያል ማለት ነውና ሙቀት ካለው ቶሎ በ15 ደቂቃ በ20 ደቂቃ ኩፍ ሊል ይችላል። ስለዚህ እንደየአካባቢያችሁ ነው ማለት ነው። እዚህ ጋር እኔ የእንቁላሉን ውስጡን የቢጫውን ፓርት ተጠቀምኩት። አንድ እንቁላል እንዲሁም ደግሞ ወተት ትንሽ ጨምሬ ከላይ ቀባዋለሁ። እንቁላል እናንተ የማትፈልጉ ከሆነ ወተትና የቡና ነስካፌ እሱን ጨምራችሁ በአንድ ላይ በጥብጣችሁ እሱን መጠቀም ትችላላችሁ። እንቁላል እንደዚህ መቀባት የማትፈልጉ ከሆነ ማለት ነው። እንደዚህ ከቀባሁት በኋላ ሸልመዋለሁኝ። ሽልም ብዙ አይደለም ግን ደግሞ እንደመጣልኝ ነው እየሸለምኩት ያለሁት። እንደዚህ ሸለም እናደርጋታለን ማለት ነው። እናደርገዋለን። እንዲህ ካዘጋጀን በኋላ እንደምታዩት በጣም ቆንጆ አሪፍ ሆኗል ማለት ነው። በጣም ነው የሚያምረው። የእውነት ነው የምላችሁ በጣም ቆንጆ ነው። እንደዚህ አድርጌ ሸልሜዋለሁኝ። ለ35 ደቂቃ ኦቭን ውስጥ አስገባዋለሁ። በ140 ዲግሪ ሴልሺየስ ላይ ያደረኩት ከታች ማለት ነው። በደንብ ሆኖ በስሏል። ከታች ከበሰለ በኋላ ከላይ ለ2 ደቂቃ እና 3 ደቂቃ እንደዚህ ቀይ ነው ስለፈለኩኝ ከላይ ይያለው ማለት ነው። ይሄን ይመስላል። በጣም ቆንጆ ነው። በጣም የሚያምረው ለስላሴው ሽታው የጥቁር አዝሙዱ ማለት ነው። ልስልስ ያለ ስትቆርሱት ራሱ ፍት ነው የሚለው። የእውነት ሰርታችሁ ሞክሩ ትላችኋለሁ። ባይ ባይ።